ሰላም ሰላም እንደምናችሁ እኔ አዲል አረጋ እባላለሁ። አሁን ፕሬዘንት የማደርግላችሁ ፉድ ዴሊቨሪ አፕ ይሆናል። ይህን ፉድ ዴሊቨሪ አፕ ለመስራት የተጠቀምነው ፍሬምወርኮች ጃቫ፣ ስዊንግ እና እንደ ዳታቤዝ ደግሞ ማይስኩዌል ዳታቤዝ ይሆናል። አጠቃላይ ይህ ፕሮጀክት የሚሰራው በከስተመር ሳይድ ያሉትን ፉድ አይተሞችን ዲስፕሌይ ያደርጋል። ያንን ፉድ አይተም ደግሞ ሰው አይቶ ከወደደው ካርት ውስጥ ያስገባል። ካርት ውስጥ ያስገባውን ከዛን ደግሞ ኦርደር ያደርጋል። አፍተር ዛት ይህ ኦርደር የተደረጉ ፉዶች ቀጥታ ወደ አድሚን ዳሽቦርድ ይተላለፋሉ ማለት ነው። ከዛም በኋላ አድሚኑ ኦርደሩን ስታተስ ይቀይርና ወደ ቀጣይ ስቴፕ ያስተላልፋል ማለት ነው። አጠቃላይ ይህ ነው ፕሮጀክቱ የሚሰራው። ያሉን ፎልደር ስትራክቸሮች እዚህ ጋር ሜን ጃቫ አለ። ጃቫውን የሚያስነሳ ሞዴሎችም አሉ፣ ካርት እና ሜኑ የሚታየው ማለት ነው። ከዛ ባለፈ ኢሜጅም አለው እዚሁ ላይ። ይህ ደግሞ ዳታቤዝ ላይ ያሉ ኢሜጆች ናቸው። ፉድ ሜኑ ላይ የሚታየው ነው። ከዛም ደግሞ ዳታ ቤዝ ኮኔክሽን እና ሌሎችን ሃንድል ለማድረግ ብለን በግል ያስቀመጥናቸው ፎልደሮች አሉ። አጠቃላይ ፕሮጀክታችን ስናየው ይህን ይመስላል። እሺ፣ አመሰግናለሁ። ስሜ መሰረት ጉግሳ ይባላል። አሁን የማሳያችሁ በእኛ ሲስተም ላይ አንድ ከስተመር መጥቶ እንዴት ሬጂስተር እንደሚያደርግ ነው። ሬጂስተር ውስጥ ገብቶ እዚህ ጋር ያለውን ፎርም እንሞላለን። እሺ፣ ዩዘር ኔም እናስገባለን። መሰረት የሚለውን ፉል ኔም እዚህ ጋር እናስገባለን። እዚህ ጋር ኢሜይል እናስገባለን። ስልክ ቁጥራችንን እናስገባለን። አድሬስ ሆሳና፣ ፓስዋርድ እንሞላለን 6 ካራክተር። እሺ፣ አድራሻችንን ሞልተናል። ፓስዋርድ እናስገባለን። ፓስዋርድ ኮንፊርም እናስገባለን። ሬጂስተር እንላለን ማለት ነው። እኔ ደግሞ ተማሪ ሄዋን ገረመው እባላለሁ እና እኛ የተጠቀምነው ሲስተም ፉድ ዴሊቨሪ ሲስተም ነው እና ይሄ ሲስተም ሬጂስተር እና ሎጊን ማድረግ ይችላል እና ተማሪ መሰረት ያሳየችውን ሬጂስተር አድርጋ አሳይታናለች ማለት ነው። እኔ ደግሞ ሎጊኑን አሳያችኋለሁ እና እዚህ ጋር ዩዘር ኔም እናስገባለን። እዚህ ጋር ደግሞ ፓስወርድ እናስገባለን። እዚህ ጋር እንትን ባለ መሰረት ዩዘር ኔም እና ፓስወርድ አስገብተናል። አሁን ሎጊን እንለዋለን ማለት ነው። ይሄ ነው የኛ ኢንተርፌስ ማለት ነው። ከስተመሩ እዚህ ጋር ገብቶ ኦርደር ማድረግ ይችላል ማለት ነው። መጨረሻ ላይ ሎግ አውት እንላለን ማለት ነው። እነነገዛኝ ይባላልው። አሁን ከነጋ የምናየው ከስተመር ሳይድ ያለው ሲሆን ከግሩፕ ሜምበራችን አንዷ ቀደም ሎጊን አርጋ ገብቶ ነበረ። አሁን ከስተመር ሳይድ ያለው ከስተመሩ ሎጊን አርጎ ከገባ በኋላ ምግብው አለ። ከነኚህ ካሉት ምግቦች ውስጥ አንዱን ሲፈልግ 2-4 ማምጣት ይችላል። አሁን ከነኚህ ውስጥ አሁን ደስ የሚለኝን አሁን ከዚህ አዲቱ ካርት ለዋለው ከዛን ወከለዋለሁ። እዚች ጋም ከፈለኩ አንዱን መጨመር ይችላልው። አዲቱ ካርት ወከለዋለሁ። እዚህ 2 አረገልኝ። እዚች ጋ የጨመርኩትን ገብቼ ማየት ይችላልው። ከዛን ኦርደሩ ጋር ሄጄ ኦርደራን ቼክ አደርገዋል። ኦርደር አረኩትን ገብቼ ሂስትሪውን ማየት ይችላልው። ከዛ ክሎዝ ማድረግ ይችላልው።
እንዴት ናቸው? ስሜ አብርሃም ሰው አገኝ ይባላል። እኛ የሰራነውን ስራ እንግዲህ አሳያችኋለሁ። ልጁ ካቆመበት ቀጥዬ ሲስተሙ እንግዲህ እንደሚታወቅ ዲስክቶፕ አፕ ነው፣ ኦንላይን ፉድ ዲሊቨሪ። እዚህ ጋር ካቴጎሪሶች አሉን። ይህን ክሊክ በማድረግ አንድ ከስተመራችን ይህን ሲስተም ሜን ኮርስ አለ እነዚህን ያያል ማለት ነው። ከነዚህ ቹዝ አድርጎ ለፈለገበት አላማ ኦርደር ማድረግ ይችላል ማለት ነው። እነዚህን የምግቡን ሂሳብ እና ዲስክሪፕሽኖችን ምናምን ያያል ያለውን ከካታጎሪ አፒታይዘር ነው። እሱንም ክሊክ በማድረግ እነዚህን ምግቦችን ሊስቶችን ያያል። ሌሎችንም ሙሉ ሳይድ አለ። ይሄኛውን ሳይድ በመግባት ያያል። በዚሁ መልክ ኤቭሪቲንግ በካታጎሪ አንደር ያሉትን ማየት ይችላሉ ማለት ነው። ዛም በኋላ ኦልሬዲ አርቱ ካርት ካረገ በኋላ እዚህ ጋር እንትኑ ፋንክሽናሊቲው የምግብ ሳይዙን መጨመር ይቻላል። እዚህ ጋር አንድ ምግብ ላይ ፌቨራይት ከሆነ አንድ በላይ ኦርደር ማድረግ ከፈለገ እዚህ ጋር መጨመር 3 4 አድርጎ ካርታ ያደርጋል። ከዛም በኋላ እዚህ ካርት ላይ ይመጣና እንግዲህ ወደ ቼክ አውት ሲስተም ክፍያን ይፈጽማል ማለት ነው። ክፍያን ከፈጸመ በኋላ እንደገና ድጋሚ ኮንቲኒው ሾፕ ማድረግ ይቻላል እዛው ፔጅ ላይ ማለት ነው። ሎግ አውት ሳያደርግ ምናምን ሙሉ ሂስትሪውን እዛው ላይ ኮንቲኒው ያደርጋል። ከዛም በኋላ እንግዲህ ቼክ አውት ካደረገ በኋላ ሂስትሪውን ሄዶ ማየት ይችላል። ቴንኪው፣ አመሰግናለሁ። የኛ ሲስተም ፉድ ዴሊቨሪ ሲስተም ሲሆን እዚህ ጋር አድሚን ፓናሉን ነው የምናየው። አድሚን ፓናሉ ላይ ደግሞ እዚህ ጋር ሮል ለይተን ዩዘሩ ሲመዘገብ አድሚን ሆኖ ይመዘገባል ማለት ነው። አሁን የምናየው አድሚኑን ሎጊን አድርገን አድሚኑ ያው ሬጂስተር ማድረግ አይችልም። አድሚኑ ሎጊን ነው የምናደርገው። አድሚን ፓስወርዱን ደግሞ አድሚን 1 2 3 ብለን ምን እናደርጋለን? ሎጊን ስናደርግ አድሚን ፓናል ዳሽቦርድ ላይ ሁለት ነገር አለ። አድሚን ኦርደር ያደርጋል። አድሚን ሜኑ ማኔጅመንት የምንለው ፓርት አለ። አድሚን ኦርደር ውስጥ ስናይ ከስተመር ቅድም እዛ ገነነና አብርሃም ኦርደር ሲያደርጉ እንዳየነው ኦርደር ያደረጉት ምግቦች እዚህ ውስጥ አሉ። ለምሳሌ ያን ኦርደር የተደረገውን ምግብ ስታተሱን አፕዴት ስታተስ ስንል ስታተሳችንን እዚህ ውስጥ መርጠን ፕሪፔር፣ ሬዲ፣ ዴሊቨርድ ምግቡ ያለበትን ስታተስ ምግቡ ምን ደረጃ ላይ እንዳለ ቼክ የምናደርግበት ነው ማለት ነው። ለምሳሌ ያ ምግብ ደርሶ ከሆነ ዴሊቨርድ እንለዋለን። ለምሳሌ ኦኬ እንለዋለን። ስታተስ አፕዴትድ እንለዋለን። ይሄ ምግብ ለከስተመራችን ደርሷል። ከደረሰ ምን እናደርጋለን? ኮንፊርም ዲሌት እናደርገዋለን። አድሚኑ ይሄን ኦርደር ከዚህ ውስጥ ያወጣዋል ማለት ነው። እዚህ ጋር ደግሞ ሁለት ፓናል አለን አድ የምናደርግበት ምግቡን አድ የምናደርግበት። ለምሳሌ ቺዝ በርገር ብለን ብናስገባ ዲስክሪፕሽኑን ዚስ ኢዝ the best cheese burger ብለን ብናስገባ ፕራይሱን ለምሳሌ $10 ነው የሰራነው። $10 ቢሆን ኢሜጃችንንም ሴሌክት አድርገን እናስገባለን። ሴቭ እንለዋለን። አይተም ኢዛድ ሰክሰስፉል ይላል። አይተሙን ይጨምርልናል ማለት ነው። ሪፍሬሽ በምናደርግበት ታይም ምግባችን ቺዝ በርገር 11 ቁጥር ላይ ያለችው ቺዝ በርገር
ገባለሽ። ዚስ ኢዝ ዘ ቤስት በርገር ብላ ገባለሽ ማለት ነው። አድሚን ፕላኑ ይሄንን ይመስላል። አመሰግናለሁ።